ሰላም ሰላም ውድ ተወደዳችሁና የተከበራችሁ ዩቲዩብ ተከታዮች በሙሉ ሰላምታዬ ባላችሁበት ድረሳችሁ። እንዴት ናችሁ? ደህና ናችሁ አላችሁ? ነው ያለው እግዚአብሔር ይመስገን። ዛሬ በእውነት በጣም ልብ የሚሰብርና በጣም የሚያስገርም ታሪክ ነው ይዤላችሁ የመጣሁት። እኔ ማመን እስከሚያቅተኝ ድረስ ነው ደጋግሜ ያንን ነገር ጠይቄው ምን ብዬ እንዴት እንደዚህ ሊሆን ቻለ የምለውን ነገር በስንት ነው መከራ ነው አምኜው ይዤ የመጣሁት ማለት ነው። በእውነት ለማመን ራሱ በጣም የሚከብድ ነው። በተለይ በስደት ላይ ያላችሁ ልጆች ራሳችሁን ጠብቁ ከሁሉም ነገር። በተለይ ወደኛ ሀገር ስታስቡት ሰው ነው ካለ ሰው መኖር አይቻልም። እንደው እኔ ሰው ነኝና ብቻዬን እኖራለሁ፣ እኔ ሁሉንም ነገር ተሟልቶልኛል ብቻዬን እኖራለሁ ማለትም ዘበት ነው፣ ራስ ማታለል ነው። ግን ፈጣሪ ከፈቀደ ለሁላችንም ሰው ያስፈልገናል። የሚያስፈልገን ሰው ደግሞ እግዚአብሔር መርቆ እንዲሰጠን ጸሎት ማድረግ ነው። ከእንደዚህ አይነት ወንድስ ተሰውረን። በእውነት በጣም የሚያስጠላ ነገር ነው። እና ምን መሰላችሁ የሰማሁት አንድ ሴት ነበረች። ከዛ ኢትዮጵያ ላይ ያለችው ጓደኛ ነበራት፣ እጮኛዋ ማለት ነው። ቤተሰቡም ያውቃል። ከዛ ቤተሰቡም ያውቃል፣ እሷም ታውቀዋለች። ከዛ በተመካክሮ እሷም ወደ ስደት ወደ ዱባይ ትመጣለች። ከዛ እሷ ወደ ስደት ስትመጣ እሱ ብቻውን እዛ ይቀራል ቤተሰብ ጋር ማለት ነው። ግን ስራ አለው፣ ልጁ ይሰራል፣ የመንግስት ሰራተኛ ነው። ከዛም በኋላ እዛ ያለው እሱ የላካትን እጮኛው እንደሚስቱ በሉት፣ በቃ እንደሚስት ማለት ነው። በቃ እኔም ሄጄ ሰርቼ ህይወታችን ለውጠን ከዛ አንድ ላይ እንኖራለን የሚለው እቅድ ነበራቸው። ከዛም በኋላ እሷ እሺ ብላ መጣች። እሱም ስራውን እየሰራ ነው። አንተ የምልከውን ገንዘብ በአግባቡ ስራበትና እንደዚህ ታረግልናለህ ምናምን ትልና እሺ ችግር የለም አረገዋለሁ፣ አንቺ ላክሽን ሁሉ ነገር ስራ ላይ ውላለሁ ምናምን ብሏት እንትንላታል ይልካታል። እሷም እሺ ብላ እሱን አምና ትመጣለች። እዚህ መታ እንደሰራችው 8 ወር እንደሰራች ከዛ እሱ ሌላ ሴት በኦንላይን ላይ ያቅና እሷም እዚህ ዱባይ ውስጥ ነው ያለችው። በኦንላይን ላይ ተዋወቁና ከዛ ማውራት ይጀምራሉ። ከዛን እያወሩ በቃ ወደ ህይወታቸውን እንደዚህ በቃ እኔ ምንም የለኝም ማንም የለኝም አጠገቤ እስካሁን ድረስ ያላገባሁት ራሱ በቃ ሴትም ቀና ብዬ ማላየው የህይወት ጉዳይ በቃ የኑሮ ጉዳይ በጣም ስለሚያስቸግር ነው ብቻዬን ነው የምኖረው። ቤተሰቦችም ከኔ ሩቅ ነው ያሉት፣ አንቺ እንዴት ነሽ ምናምን እላታል። ከዛ እሷ ምን እንደዚህ ነኝ ደህና ነኝ፣ እኔም ዱባይ ነው ያለሁት ግን ፍቅረኛ የለኝም ምናምን ትለዋለች። እሱም አሁንም የለኝም፣ ታዲያ ምን ችግር አለ አንድ ላይ ብናወራ ምናምን እላታል። እሺ ትልና ከሱ ጋር ታወራለች፣ ሁለተኛው ማለት ነው። ከዛችኛ ጋም እንደ በፊቱ ነው የሚያወራ። የሚገርማችሁ ነገር ማለት ነው እንደ በፊቱ ያዋራታል፣ ይመካከራሉ። የሚሰራውን ነገር በቪዲዮም እንደዚሁም ሲሄድም እየሰራ ምን እያለ ያሳያታል። ገባችሁ? እዚህ ጋር ደርሷል፣ እንደዚህ ሆኗል፣ ይሄ ያንሳል፣ ይሄ ይጎላል፣ ይሄ ይበቃዋል ምናምን እያለ ያሳያታል። ያቺ ለመጀመሪያው ማለት ነው። ከዛም በኋላ የሁለተኛዋ እንደዛ እያወሩ እያለ ምን የት ነው የምሰራው፣ እንዴት ነው የምሰራው ምናምን ትልና ስትጠይቀው እሱ የሚሰራው ወንድሟ የሚሰራበት መስሪያ ቤት ነው፣ የሁለተኛው ማለት ነው። ከዛ ልጅቱ እኔ ይሄንን እንደዚህ ምናምን ብላ በቃ ምንም ነገር እንዳደብቀኝ ላትና ወንድምዬው ሁሉም ነገር ያወጣጣታል እሷን። ከዛ እሷም እንደዚህ ነበር እንዲህ አይነት ቦታ የሚሰራ ሰው ይሄው ፎቶም ይሄ ነው ምናምን ትልና ፎቶውን ትልክለታለች ለወንድሙ ማለት ነው። ለወንድምየዋ ትልካለች ሁለተኛዋ ሴት። ከዛም በኋላ ሁለተኛዋ ሴት ፎቶ ስትልክ ወንድምየው እዛ የሚያየው እሱ እዚህ ሚስት እንዳለው አያውቅም፣ ወይ ደግሞ እጮኛ እንዳለው አያውቅም። ወንድምየው እንዲሁ ሲያዩ በቃ ከኦፊስ ሴቶቹ ጋር እንደዚህ ምናምን ስልከሰከስ ነው የሚያየው። ተይቴ ይሄን ሰው አይሆንልሽም። አንደኛ ነገር ከብዙ ሰው ጋር እንደዚህ ያወራል። ሁለተኛ ነገር ደግሞ ካንቺ ጋር የሚሄድ አይደለም። ስለዛ ካንቺ ጋር የሚሄደው እንደ አንቺ አይነት ያንቺን ህይወት ያጣጣመ እንደ አንቺ አይነት መከራውን ያየ እንደ አንቺ አይነት በብስቅልና ያሳለፈ ወንድ ነው የሚሻልሽ። ይሄው ይቅርብሽ እላታል። አይ ወንድሜ እኔ በጣም ነው የሚወደው፣ እሱን ማጣት አልችልም፣ እሱን አጥቼ መኖር አልችልም። ስለዛ እንደምን ብለክ ይሄ ሰው ለኔ እንደሚሆን አድርገ በጓደኝነትም ቢሆን ቅረብና
በቃ እሱ ለኔ የተፈጠረ ሰው ነው። እዚህ ሀገር ላይ ሆኜ አይሆንሽም እንዳትለኝ። እኔ እኮ ግልጽነቴ ነው እንጂ ላንተ የነገርኩት ደብቄ እኮ እንደፈለኩ ማድረግ እችላለሁ። ግን ስለሚወድ ስለማፈቅረው እባክህ እርዳኝ ትልና ወንድምየውን ትለምናለች። ከዛ ወንድምየው እሺ ካልሽው እስከ ቻልኩት ድረስ ይከታተላለሁ ይላትና ከዛም በኋላ ምን ያረጋሉ? ለሁለተኛዋ ምን ይለዋል? ቤት እየሰራው ነበረ ምናምን ይላታል። ከዛ እንደዚህ ባንክ ነበር የምሰራው፣ ቤት እየሰራ ነበር። በመሀል እንደዚህ የተበደርኩት ገንዘብ ሲያልቅብኝ፣ ሳይጨርስ ሲያልቅብኝ አቋርጫለሁ፣ ግንባታም ቆመዋል ምናምን ይላታል። ከዛ እሱ ቤት እየሰራ ነው እና ባንክ ነው የምሰራ ብሎኛል ምናምን ብላ ወንድምየዋን ስትጠይቅ አይ ውሸቱን ነው፣ በዚህ ላይ ባንክ የሚሰራ ሰው አይደለም። ሁለተኛ ደግሞ እኔ እንጃ ምን አይነት ቤት እንደሚሰራ ራሱ አላውቅም። ለማንኛውም እዚህ ሰፈር ከሆነ ፎቶ እንድልክልኝ አድርጊና ላክልኝ ምናምን፣ የት ደርሶ ነው የቆመው ምናምን በይና ይላክልኝ ፎቶ። ከዛም በኋላ እውነት ከሆነ እሺ፣ እውነት ካልሆነ ግን ዛሬም ነገም አንቺ ከሱ እጅ እንደምትወጪ ወቂ ይላታል። እሺ ትልና ታወጣጣለች። ከዛም በኋላ የት ነበረ ቤት፣ የት አካባቢ ነበረ ሰፈር፣ ከማጋ ነው ምናምን ትልና ታወጣጣለች። ከዛ እንደዚህ አይነት ቦታ ነው ምናምን ላታል። እውነቱን ነው የምነግራት፣ የቦታው ምናምን እውነቱን ነው የምነግራት። ከዛ እሺ አለችና እስኪ ቤትክ ምኑ ጋር ደርሶ ነው የቆመ? ችግር የለም እረዳለሁ። ወደፊት አንድ ላይ የምንሆን ከሆነ አብረን የምንኖር ከሆነ አብረን የምንቀጥል ከሆነ እኔም እዚህ ብቻ ነኝና ስመለስ ካንተ ጋር መኖር ስለምፈልግ ቤት ምኑ ጋር ደርሶ እንደቆመ ንገረኝና እኔም እረዳሃለሁ፣ ችግር የለም ትለዋለች። ከዛ እሷ እንደዛ ካለች በኋላ እሱም ቤቱን ከቻርገው ቪዲዮውን በፎቶን ይልክላታል። ከዛ እሷ ለወንድምየዋ ትልካለች። ወንድምየዋ ያይና ማለት ነው። ከዛን አካባቢውን አጣርቶ ምን ብሎ ሲሄድ እውነት ነው፣ ቤቱ እየተሰራ ነው፣ ውሸት የለበትም፣ ቤቱ እየተሰራ ነው። ግን እዚህ ጋር ውሸት ያለው የቱ ጋር ነው? በመጀመሪያ ፍቅረኛው እየሰራ ከባንክ ተበድሬ ነው እየሰራው ያለውት ምናምን ላታል። ከዛም በኋላ እሺ በቃ አሉና እሷም እስከ 300 ሺህ ነው ምናምን ላከችው። እሷ ወደ 4 አመት ነው እዚህ የተቀመጠችው። ምንም አልሰራችበትም ነበር። እዚህ ሲሄድ ሱቅ ከፍታለሁ ብዬ ነበር ነው ያለችው። ከዛም በኋላ እዛ ሳትድ ለሱ 300 ሺውን ታስተላልፋለች። ወንድምየው ሳይቅ ማለት ነው ለሱ ትልካለች። ከዛ እሱም ቤቱን ሰራበት፣ አሳመረበት። በቃ ፊኒሽንጉ ላይ ደረሰና ከዛ ይሄው በአንቺ ብር እዚህ ደርሻለሁ ይላታል። ከዛ እንደዛ ስል በመሀል እንደዚህ እያወሩ እያለ ያንን ቤት ፖስት ያረግና ያቺኛው ሁለተኛው ሴት ታያለች። ከዛ ስታዩ ቴንኪዩ አመሰግናለሁ ባሌ እዚህ ደርሰሃል እንዴ ጎበስ የኔ ጀግና ምናምን ትልና እንትን ትለዋለች፣ ኮሜንት ትሰጠዋለች። ከዛ ከኮሜንቷ ላይ እሷ ታነብና ትሄድና እሷ ጋር ይሄ ሰው ምንሽ ነው ትለዋለች። ባሌ ነው ውዴ፣ እንዴት ነሽ? ደህና ነሽ ወይ? እንዴት ነው ሲያገር ኑሮ ምናምን ትልና እሷን ታወያያለች። እሷም እቺኛም ሁለተኛውም ደህና ነኝ እግዚአብሔር ይመስገን ትልና ከዛን ራሳቸውን ወሬ ይቀጥላሉ። ከዛም በኋላ የታቃለሽ ተባባሉ። መጀመሪያ ጊዜ የቆመበት ቤቱ የቆመበትን ፎቶ ላክችላት ለመጀመሪያው ሚስቱ ማለት ነው። ከዛ በቪዲዮ መላከላት ላክች ለዛችኛው። ከዛ እነሱ አንድ ላይ ሆነው ማውራት ጀመሩ። ከዛ ማውራት ሲጀምሩ ምንም ማድረግ አንችልም፣ እኔም ይሄን ያህል አውጥቼበታለሁ፣ አንቺም ይሄን ያህል ሳታቂ አውጥተሽበታል፣ ስለዛ እኛ መሄጃችን አንድ ቀን ላይ ነው የምናደርገው ምናምን ይባባላል። በጣም በጊዜው ተናደዋል ሁለቱም። አንቺ እንዴት እኔ ላይ ታፈቅረዋለሽ? እኔ አላቆም ሚስትም የለኝም አለኝ፣ ገንዘብም ራሱ ከባንክ ነው ተበድሬ ነው ምናምን አለኝ። ከዛም በኋላ ደግሞ ባንክ ነው የምሰራ አለኝ መጀመሪያ። ከዛ ባንክ እንደማይሰራና ከወንድሜ ኦፊስ ጋር አንድ ላይ እንደሚሰሩ ወንድሜ ጠየቀው አወቀው ትለዋለች። እሺ በቃ ችግር የለውም ትልና ከዛም በኋላ ምን ማድረግ አለብን? በቃ አንቺም ገንዘብ እንዳትልክ እኔም አልከውም ካሁን በኋላ አንቺም በቃ ሲመጣ ፊኒሺንጉ ያልቃል በይ፣ እኔ ሲመጣ ፊኒሺንጉ ያልቃል እልና ከዛ እንዲቆም እናደርጋለን። አንቺም ብርሽ ያዥ፣ እኔም ከመጀመሪያ ጀምሬ የላኩበትን እሱ ላይ ያስገባው ደረሰኝ እኔ ጋር አለ። ስለዚህ አንቺም የላክሹን ደረሰኝ በደንብ ያዥና አንድ ላይ እንሄዳለን ተባብሎ በአንድ ቀን ቀጥሮ በአንድ ቀን ይሄዳሉ። ከዛ በአንድ ቀን ሲሄዱ
ያቺኛ የመጀመሪያዋ እመጣለሁ ብላ ደውላለታለች። ነገ እመጣለሁ ምናምን አለች። እቺኛው ደግሞ ዛሬ ነው የምደርሰው ምናምን አለች። ስደውልለት ዛሬ የምትደርሰውን ለመቀበል ይወጣል። ዛሬ የምትደርሰውን ለመቀበል ሲወጣ ከዛ ሁለቱም አንድ ላይ ነበሩ። የሚገርማችሁ ነገር ማለት ነው ይሄ እንደው እንጃ እኛ አገር ቤት ላይ ሆነን ብንኖር ኖሮ አንድ ሁለት ሴት ለአንድ ወንድ እንደዚህ ተመካክራ ጠንካራ ጎበዝ ሆና የራሷን መፍትሄ አብጅታ በሰላማዊ መንገድ ትፈታለች ብዬ ተስፋ አላረግም። ይሄ ያደረገው ምንድነው የሰው አገር ስደት፣ የሰው ናፍቆትና ራብ፣ ብቸኝነት ብዙ ነገር ያስተምራል። ስለዛ ከዛም በኋላ አንድ ላይ ሄዳሉ። እሱ እዛ ነው በቃ ጭንቅላቱን ይዞ የቆመው እዛው ጋር ማለት ነው። ሁለቱም ሄዱ። የትኛውን ሰላም ይበለው፣ የትኛውን ይቀፋት፣ የትኛውን እኔ አላቅሽም ይበላት፣ በቃ ግራ ገባው። ከዛ እቺኛው ሁለተኛዋ ደግነቷ ወንድሟን ጠርታ ነበረ። ከዛም በኋላ ወንድምዮ ፖሊስ ያመጣና ይዞ ወደ እስር ቤት ይወስደዋል። ከዛ ሁለቱ ሴቶች በሁለተኛዋ ወንድም ቤት ይሄዳሉ፣ እሱ ቤት ይሄዳሉ ማለት ነው። ከዛን ያ እሱ ቤት ከሄዱ በኋላ ብዙ ፕሮሰስ አለ። እንግዲህ ፕሮግራሙ የያዝኩት ታሪክ የሚመቻችሁ ከሆነ ከተመቻችሁ ቀጣይ የእነሱን መጨረሻ ይዤላችሁ ለመምጣት እንዲያበረታታኝ ኮመንት አድርጉልኝ። ከተመቻችሁም ላይክ አድርጉልኝ። ላይክ ካደረጋችሁልኝም ብዙ ሰው ጋር ይደርስልኛል። እባካችሁ ይሄንን ታሪክ ያው ትንሽ ይመስል ይችላል ግን በውስጡ ብዙ ያዘለ ነገር ነው። መጨረሻውን ደግሞ ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ። ሰላም ሁኑ።